ሰጠው ሞጣ ለምንድነው የማይሰጠው? ሞጣ ለምንድነው ሬዲዮ ስቱዲዮ የማይከፍተው? ሞጣ ለምንድነው እንደ ዘመድኩን በቀል የተባለ ልጋጋም ቴሌቪዥን ላይ የማይወጣው? እናንተ ምቀኞች ስለሆናችሁ። መሳይ ቀጥል። መሳይ አውርጃለሁ። አዶ ሀብታይ የኔ ሰው ቀጥል። የኔ ሰው የኔ ሰው አውርዱት፣ አውርዱት። የኔ ሰው አውርዱት፣ አውርዱት። ሞዴሬተሮች ሸብልሉት፣ ሸብልሉት። ይሸብለን። አያስፈልግም። ገብቶ ቁጭ የሚል ሰው አንፈልግም። ቀጥል፣ ቀጥል፣ ቀጥል። አውሮፕላን ያለ ሰው ምንድነው? አውሮፕላን ነው ምናምን ሱሱ አትገባም። ይበቃል፣ ሱሱ ይበቃል። በኋላ ሌላ ትገባል። ሰዓት የለም። ቀጥል፣ ቀጥል። አውሮፕላን፣ ባለ አውሮፕላን። ኦኬ፣ ይሰማኛል። ሞጣ እንዴት አለህ? ጤና ይስጥልኝ። ቀጥል። በጣም ቲክቶኬ በአንተ ጉዳይ ስከራከር ዘግተውብኝ አዲስ ቲክቶክ ነው ከፍቼ የነበርና አንድ ሻ ለምንድን ነው የምትከራከረው? በምን ትከራከራለህ? ስለዚህ በዛች በባህር ዳሯ ልጅ ጉዳይ አንተን በጣም የጮሁ እንትን ሲሉ በየቤቱ እየገባሁኝ ነያያ ዘለታ ናቸው። አማራን እኮ ደፋሪ ለማስነሳት ትግሬዎች ናቸው። ትግሬዎች ናቸውና ጉራጌዎች ናቸው እኮ ያን የሰሩት። አዎ አንተን እንዳያዘጉ በየቤቱ እየገባሁኝ በጣም እጣላ ነበርና ሰዎች ጋር ከበው ሪፖርት ፎሎ አድርጉት። ለማንኛውም ፎሎ ይጠይቃል የወንድማችን በእኔ የተነሳ አድርገው አዘግተውበታል ቲክታኩን። እነዚህ ሌቦች በኋላ አለሁኝ ግን በጣም አክሴፕት አድርገህ እዚህ በፊት ገብቻ ቃለሁኝ ግን አካውንቱ አዲስ ስለሆነ ልትቀበለኝ አልቻልክም እና ስሙን ምናምን ሁሉ እንትን ፋይል ፎሎ ባክ አድርጌያለሁ። ፎሎ ባክ አድርጌያለሁ። ኦኬ በጣም አመሰግናለሁ ወንድሜ። እና የምትሰራው ስራ ደግሞ በጣም ማንም የሚገልጸው በቃላት የሚገለጽ አይደለም። በጣም ህዝቡ ግን ቢወጉትም ሊነቃ አልቻለም። በጣም የሚያሳዝን ሁሉ ይበለው። ምን አገባ እንዳታዝንለት አማራ። አይ እኔ በጣም ራዲካል ነገር ብዙ ነገር ብራዘር ስማኝ። እኔ ድሮ የዛሬ 12 ዓመት የተናገርኩት ነገር አለ። ሂዱና ዩቲዩብ ይወት። ኦኬ አማራ እስከ 18 ሚሊዮን ካልተረሸነ ጄኖሳይድ 15 ሚሊዮን ወይ 20ውን እፍት ካላሉት አይነሳም። በተለይ የነጠላ ለባሽ ማለቅ አለበት። የቡትቷ ማይታት አላውን ጠቅላላ 60 ዓመት ላይ 70 ዓመት ሆና ያፈናቀላትን ህዝብ እኮ አታውቅም። ወዴት ነው የምትሄጅ? እርወኝ የ17 እንኳን መለየት የማችል ይቺ ቀድማ ከ65 እና 60 ዓመት በላይ ያለው አማራ በፍጥነት ልንገለው ይገባል። ብናጠፋው ይሄንን ብሔርተኛ እንደ ትግራይና ኦሮሞ ይፈጠራል። ይሄ ነው እንደ ጀርመኖች ማይካምፕን መጽሐፍ ብታነበው እሱ ነው ጠራርገው ነው ያጠፉት። አሁን የቅማላም አማራ የቀመለ ምናምን መጥፋት አለበት። ይሄ ነው ወጥሮ ያዘን ሃይማኖት ውስጥ ያለው መጥፋት ያለበት። አንገቱን እየቆረጥክ ማጥፋት ነው። ሲያጠፉት ልልልልበት አይጠቅመንም። ብሔርተኛ ደሆነ አይችልም። አማራ መለጥለጥ አለበት። 70 ሚሊዮን ምናምን ይሄ በልቶ የሚያራኩል ምን አባቱ ያደርጋል? ትግሬ እኮ 5 ሚሊዮን የማይሞላን የሚያንቀጠቅጠው አማራ ሀያልነቱን አላወቀም። አንድ አማራ በ300 ትግሬ ነው የሚመነዘረው። ወንድማችሁ በድሮ አንድ አማራ በ500 ኦሮሞ ነው የሚመነዘረው። ዛሬ ግን ኃይሉን አላወቀው። ፋኖ የሚባለው ራሱ ትግሬን ካልተሸከሙ የጎጃምና ጎንደር ቂጣቸውን የሰረሯቸው ባይዘው የዘመነ ካሴ አርግዞላል። ሰምታል? 2 አርግዟል፣ ወንድና ሴት። ምሬ አንድ ወንድ ነው ያረገዘው። ክርስትናቸው ሱቃሉ ለማለት ነው። አሁን ባልከው ጉዳይ ማለት ነው። በዚህ በሃይማኖት ጉዳይ መሽጎ ምናምን ያልከው ጉዳይ ላይ እኔ ከዛው ውስጥ እዛው የሆነ የቅርብ ሰው አለ ማቀው ሰው እና ሲነግሩኝ ከአብይ በላይ በጣም እያሳረደው ያለ እዛ ይሄ ጥቁር ለባሹ ታሊባን ነው ያለው ትክክል እንደሆነ እዛው ውስጥ ያለ ሰው እኔ ሲነግሩ በጣም ያሳዝናል። ውስጡን ሲነግሩኝ በጣም አዝናለሁ። እኔ ኦርቶዶክስ ነኝ። በቃ የመጣሁበትን በጣም አፍራለሁ። እዛው ውስጥ ላይ ያሉ ሰዎች ነው የሚነግሩኝ። በቃ አስረው ይዘውታል አማራ። ስለዚህ መጥፋት ነው ያለበት። እንዳታዝንለት። ኢትዮጵያዊ ነኝ የሚል አማራ ካየህ ባናት ተዘግዘቅ ብለው አማራ የሚል ብቻ ምን ቀበል። እንዱ ሰላም ሃይ ሞጣ እንዴት ነህ? ተናስተ ሊቀጥል አብሮ ይስጥልኝ። ሞጣ አንድ ነገር ልልህ ነው እኔ የመጣሁኝ ዛሬ። ሜቢ ይሄ ሚዲያ ብዙ ሪፖርት ይደረግባል። ከየት ነው ወንድማችን? ከየት ነው? እዚሁ ከአሜሪካ ነው።
አሜሪካ የት ስቴት ነው? ሚቺጋን፣ ዲትሮይት ሚቺጋን ነው የምኖረው። ላንሲንግ። ኦኬ ቀጥል። ሁሌ ማስበው አንተ ለነገም ትውልድ የሚተላለፍ ለምን እንደው በወዘንክ ሰዓት ጊዜ የለህም? ለምን ትንሽዬ መጽሐፍ አጽፍም? በቃ ባንተ ስም ነገ ማስታወሻ ነው፣ ሁላችንም እናነበዋለን፣ ልጆቻችንም ይታበይ። ሁሌ ማስበው እንደዚህ አይነት ብሪሊያንት የሆነ ሰው በሚዲያ ላይ ብቻ ሳይሆን መጽሐፍ ጽፈ በትርፍ ሰዓት ዲስትሪቢዩት ብታደርገው በጣም የተሻለ ነው ብዬ አስባለሁ። ይንጫጫል። አማራው በቃ እንደ ጦርነት ፋኖ ይተኩስብኛል። አሁን በአማራ በዚህ ኋላ ቀር ህዝብ ላይ ብጽፍ ይሄ ኢትዮጵያ ይሄንን የቀነጨረ ህዝብ ላይ ብጽፍበት አሁን በሃይማኖት በባህል በፖለቲካ በምናምን ብጽፍበት አሳዶ ነው የሚበላ። ቄሱ መስቀል በመስቀል ይቀጠቅጣል። 666 ነው ብሎ ነው የሚነሳው። ልጻፍበት እሱማ ግድ ነው። ኧረ ግድ ነው ግድ ነው ሞታ ይኸውልህ በየጊዜው ይሄ ሁሉ አሁን በየጊዜው መቀርጸው የፖለቲካ እና የማህበራዊ አጀንዳ ነው። ይሄን አይነት አሁን ከአንድ ሺህ በላይ ያለ ይሄንን ስማ፣ ይሄን ጨምቃ ጠራ አድርገህ ለጸሐፊ መስጠት እኮ ነው። ጻፉት ለመስጠት ነው። እኔ ኮምፒውተር ተማሪ ነኝ። ባይዘው ታይፕ ማድረግ ይችላል። አማርኛ በፍላሽ ካርድ ብሰጣቸው ጽፈውት አያሲዎች አሉ። ያን አድርጎ ማውጣት አንድ መጽሐፍ ቮሊዩም የኔማ እንዴት አድርጎ ይበቃል? 30 ቮሊዩም እኮ ይበቃው። ሞጣ አንድ ሞጣ ሁለት እየተባለ ካልተጻፈ በሃይማኖት ላይ አንድ እንጽፋለን። ኦፍ ኮርስ በፍልስፍና ላይ አንድ በቃ ፖለቲካና ማህበራዊ ላይ መጻፍ አለበት። ይሄ የሃይማኖት በተለይ መፈታት አለበት። ይሄ ገብረ ዳቦ ይበላል ብሎ ይሄ ቤተክርስቲያን መክረፍ ተሸክሞ የሚሄድ አማራ ይጻፍበታል። ግድ ነው እንዴ? በሱ ላይ ሁለት መጽሐፍ እሱ ሁለት ቮሊዩም ነው እንዴ? የነፍስ ልጅ ነሽ ብሎ ወጣቶችን የሚከካ የትግሬ መነኩሴ ይጻፍበታል። እሱ እኮ ነው አብዛኛው ቢመረመር የቄስ ነው የካህን ልጅ ነው። የነፍስ ልጅ ብሎ እኮ ነፍሷን የሚያጠፋ እያየን አሁን እኮ ነይ ልምከርሽ ብሎ ነይ ንስሓ ግቢ ብሎ እኮ የሚያረግ ቄስ ነው ያለ። አይ ማይ ፍሬንድ ቄስ ይመቸ የትግሬ መነኩሴማ በቃ ወንበዴ ይኸውልህ ገዳም ውስጥ ውሸት መሆኑን የምታየው ገዳም ውሸት ነው። ኢየሱስ ገዳምን እንትን አላለም፣ አልባረከውም። ሰርተህ ጥረግራ ብላ ነው ያለው። ይሄ ሁሉ ጥቁር ለባሽ አሁን እኮ በጥቁር ለባሽ በጴንጤ በምናምን በኡስታዝ በምናምን አትፍረድ። ሃይማኖት ያስፈልጋል። በእርግጥ ሃይማኖት ባይሆን ሰው ከሞራል ውጭ ይሆናል። እኛ ሌቦችን ነው ትክክለኛውን ሼክ ትክክለኛውን መለኩሴ ትክክለኛውን ፓስተር አነቀው ሌባውን ነው እያልኩ ያለው። በግራ ኪስ 1 ሚሊዮን ብር ገባል የሚል ጴንጤ አለቀው። ታቦቷ ልንቀሳቀሳለች ከዚህ ቦታ ላይ ብሎ የከተማ ቦታ ለማስፋፋት ቢዝነስ ለማስፋት የሚል ኦርቶዶክስ አንላቀቅም እያልኩ ነው። እሱ እኮ ነው የምልህ። እኔ አንድ ጓደኛ ያለች እንደዚህ የካካትና ንስሓ ግቢ ብሎ አፈጥራለሁ ብለህ መንገድ አመርካቶን ምዘጋ እስላም ቂጥን እየወጋው ነው የጠቅላይ ሚኒስትር እዚያው አንዋር እንድትሰግድ ነው ማድረግ። ይሄ በአንድ ቀበሌ ውስጥ 17 ቤተክርስቲያን የምትተክለው 16ቱን ነቅያ አንድ ብቻ ነው ቁጭ ማድረግ ነው። ይሄ እሱ ነው የሚፈልገው። ትምህርት ቤት ስማ፣ አዲስ አበባ ላይ የአብይ ካድሬ እምቡጥ የሚባል ትምህርት ቤት አፍርሶ ገርጅ ላይ የጴንጤ ድንኳን ነው የተከለ። ይሄንን ቂጡን ወግቼ ያን አፍርሼ ኮሌጅ ነው የምሰራበት። አስረግጬ እየነገርኩ ነው። እየመጣው ከሆነ እኔ መቼም እንዴት ነው ሳልሳዊ ቴዎድሮስ ቦኒ ይሻላል ትላለህ? እንዱ ልሁን እኔ እንደው ሳልሳዊ ዘመንም ሞክሯል ተሳካለት። እስክንድርም ሞክሯል። ሻለቃ ዳዊት ብዙዎች አልተሳካላቸው። አሁን ደግሞ የስድስተኛ ክፍል መሀይም አጋሜ ደግሞ ለአመፄ አሁን ቀጥረው ያመጡት አዶናይም ሞክሯል። እኔ ልግባበት ሳልሳዊ ቴዎድሮስ ምንም ጥርጥር የለውም። ይሄ ሁሉ ውሸት ነው። ያንተው ግን እውነት ነው። እውነት ለመናገር ሞት እኔ ዳግማዊ ፑቲን ብያለሁ። ሁሌም እንደዛ ብዬ ነው ሞራ። በቃ በዓለም ላይ እንዳንተ አይነት ብሪሊያንት የሆነ ሰው የለም። እውነት ለመናገር እኔ ማንም ደረቆት ቆይ ገብቶ ሞጣ አደንቃለሁ ይላል። እኔ ከልቤ ነው ማደንቅ። ሞጣ እወዳለሁ ሁሌም። ደረቆት ቆይ እያልከው ወቃጭ በሚለው ብታስተካክለውስ ወንድሜ? ብቅል ወቃጭ ብታስተካክለው አይሻልም? ሩዝ ቀቃይ ብቅል ወቃጭ ብንለው አይሻልም? ትክክል ቃሉ እሱ ነው። በቃ ገብታ ሞጣ የገደም መሀይም ይመጣና